አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተስቢህ ካፌ ቤተሰቦቻችን እንዴት አላችሁልን? እነሆ ኹለፋኡ ራሺዲን ዛሬ አምስተኛው ክፍል ወደ እናንተ ልናደርስ ዝግጅታችንን አጠናቀን መጥተናል። እንግዲህ በአራቱ ክፍሎች የተወሰኑ ነጥቦችን አንስተን ነበር። አምስተኛው ክፍል አሁን እንጀምራለን። ከተመቻችሁ ላይክ እና ሼር ማድረግ አትርሱ። ለጓደኞቻችሁም ሼር በማድረግ አጋርነታችሁን አሳዩን። ተስቢህ ካፌን መርጣችሁ ከኛ ጋር ቆይታ ስለምታደርጉ አመስግነን ወደ ክፍል 5 ዝግጅት እናመራለን። ውድ ቤተሰቦቻችን እንግዲህ ባለፈው ዝግጅታችን በአስተዳደርና ገንዘብ ነክ ጉዳይ ዙሪያ ዑመር አላህ መልካም ስራቸውን ይደርላቸውና በእስላማዊ መንግስት ውስጥ ያስገቡትን አዳዲስ የአሰራር ለውጦች ተመልክተን ነበረ። ዛሬ ደግሞ የአላህ ፍቃዱ ከሆነ ይህንኑ ጉዳይ እናጠናቅቃለን ማለት ነው። ዑመር ረዲየላሁ አንሁ በማስከተል የሰሩት ስራ በአስቸኳይ ጊዜዎች የሚተገበር አጠቃላይ የሆነ የአደረጃጀት መዋቅር አዋጅ ማውጣት ነበረ። የፋርሱ ንጉስ የዝደጅርድ ተደጋጋሚ ሽንፈት ባጋጠመው ጊዜ እንደገና ለመጠናከር ከፋርስ ወይም ከኢራን አካባቢ ማለት ነው ያለውን ኃይል ሁሉ በማሰባሰብ ላይ መሆኑን ተደረሰበት። ዑመርም በተመሳሳይ መልኩ ምላሽ መስጠት ነበረባቸውና ወዲያውኑ በአረቢያ ምድር ለሚገኙ ሀገረ ገዢዎችና የጎሳ አለቆች በሙሉ እንዲህ በማለት ጻፉ። መሳሪያ፣ ፈረስ፣ ቀስት አሊያም ጥሩ መላና ሀሳብ ያለውን ሰው ሁሉ እጅግ አስቸኳይ በሆነ ሁኔታ ወደ እኔ ላኩ አሉ። በአንድ የተወሰነ ሀገር ውስጥ አሳሳቢና አስቸኳይ ነገር ሲያጋጥም የሀገሪቱ አመራሮች ችግሩን ለመቅረፍ የመመካከርን ፋይዳ በመዘንጋት ለየት ያሉ የአስቸኳይ ጊዜ ህጎችንና የተለመዱ አሰራሮችን ሲከተሉ እናያለን። ዑመር ረዲየላሁ አንሁ ግን የጦርነት ጉዳዮች እጅግ ወሳኝ የሆኑ አቋሞች የሚያዙበት አሳሳቢና አንገብጋቢ ጉዳዮች ናቸውና ምክክር የሚያስፈልጋቸው መሆኑን ጠንቅቀው ያውቃሉ። ከነቢዩ ሰለላሁ ዐለይሂ ወሰለም አካሄድ የተማሩትም ይህንኑ ነበረ። ስለሆነም ሰዎች ሁሉ እንዲሰባሰቡላቸው በማሰብ አሰላቱል ጃሚዓ በማለት ተጣሩ። የዚህ አይነቱ ጥሪ አጣዳፊ የሆነ ነገር ሲያጋጥም የሚደረግ ነው። ሰዎች ሲሰበሰቡላቸውም እንዲህ አሏቸው። የተከበረውና የላቀው የሆነው ጌታ አላሁ ሱብሓነሁ ወተዓላ በኢስላም ላይ ህዝቦቹን አሰባስቧል። በቀልቦች መካከልም መተሳሰርን ፈጥሯል። ወንድማማቾችም አድርጓቸዋል። ሙስሊሞች በመካከላቸው እንደ አንድ ሰውነት ናቸው። አንዱን ሰው ችግር ያገኘው እንደሆነ ሌላኛውም የችግሩ ህመም ይጋራዋል። እንዲሁም በሙስሊሞች መካከል መመካከር ግዴታ ነው። ከመካከላቸው የተሻሉ የሐሳብ ባለቤቶች ይኖራሉና ሰዎች ጉዳያቸውን የያዘውን መንግስት ይከተላሉ። አመራሮችና ብልሃተኞች የተስማሙበትንና የተቀበሉትን ነገር ይቀበላሉ። የመንግስት አመራሮችም የተሻሉ የሐሳብ ባለቤቶች የሆኑ ሰዎች ያቀረቡትን ምክር ይቀበላሉ። በጦርነት ስልትም ሆነ ባዩባቸው ብልጠት ከሌሎች ጎልተው የታዩትን ይከተላሉ። ዑመር ለምክክር ካቀረቧቸው አጀንዳዎች መካከል ይህን ግዙፍ የሙስሊም ጦር ራሱ ይምራው ወይስ ሌላ ሰው ይመደብበት የሚለው አንዱ ሲሆን የብዙሃንም ሐሳብ እሱ ዑመር ራሱ ብልህ መሪ ይምረጥለት የሚል ነበር። ይህንኑ ሐሳብ ከደገፉ ሰዎች መካከል ጣልሃ ኢብኑ አብዱላህ እንዲህ ብሎ ነበር። እናት አባቴ ፊዳ ይሁንልህ፣ ሁሉን ነገር ለኔ ተውና ስራህን ቀጥል፣ ሰራዊቱንም ላክ። ከዚህ በፊት በሰራዊትህ ላይ የአላህ ውሳኔ ለአንተ ያጋደለ ሆኖ አይቻለሁ። ወደኋላ ላይም የሚሆነው የሰራዊትህ መሸነፍ የአንተን መሸነፍ ያህል የሚጎዳ አይደለም። አንተ ምናልባት ወዲያውኑ ብትገደል አሊያም ብትሸነፍ ሙስሊሞች አላሁ አክበር እንዳይሉና እስከ መቼውም ላኢላሃ ኢላላህ በማለት እንዳይመሰክሩ ሰጋለሁ አለ። ከዚህ ውሳኔ በኋላ ዑመር እንዲህ አሉ። እኔ የተሻሉ የሐሳብ ባለቤቶች ወይም አማካሪዎችና ጥልቅ ተንታኞች ከሐሳቤ እንድመለስ እስካደረጉኝ ጊዜ ድረስ ከእናንተ መካከል እንደ አንድ ሰው አድርጌ ራሴን እቆጥር ነበር ብለዋል። በዚህ መልኩ ነበረ ዑመር ረዲየላሁ አንሁ እጅግ ወሳኝ በሆነው የሀገርና የመንግስት ጉዳይ ላይ ብዙ ካማከሩ በኋላ ከውሳኔ ደረሱት። ውሳኔያቸው ከአምባገነንነት የራቀ የራስን ስሜት ብቻ ከመከተልም ፈጽሞ የጸዳ ነበረ። ጦሩን በበላይነት ማን ይምራው የሚለው ሐሳብም መጨረሻ ላይ ጥቆማው ሰዓድ ኢብኑ አቢ ወቃስ ላይ አረፈ። ኃላፊነቱን አስረክበው ሲሸኙትም እንዲህ በማለት መከሩት። ሰዓድ ሆይ ሰዎች የአላህ መልእክተኛ አጎትና ወዳጅ ነው የሚሉህ ነገር አደራህን እንዳያዘናጋ። አላህ መጥፎንም በመጥፎ አያብስም፣ ነገር ግን መጥፎን በመልካም ነገር ያብሳል።
በአላህና በሰው ልጅ መካከል ትስስር የሚኖረው እርሱን በመታዘዝ ብቻ ነው። ከዚህ ውጭ የሰው ልጅ የተከበረም ሆነ ተራ የሚባለው በአላህ ዘንድ እኩል ናቸው። አላህ ጌታቸው ሲሆን እነርሱ ደግሞ ባሮቹ ናቸው። በደህንነት ዋስትና ይበላለጣሉ። እርሱን እንደ መታዘዝ ደረጃቸውም ከእሱ ዘንድ ያለውን ችሮታ ይቋደሳሉ። ከተላኩበት ጊዜ ጀምሮ እስከ ለተሞታቸው ድረስ ነቢዩ ሰለላሁ ዐለይሂ ወሰለም በኖሩበት ሁኔታ ላይ ጽና። ትክክለኛው መንገድ እሱ ነውና ይሄ ለአንተ የምሰጠው ምክሬ ነው። ይህን ትተህ ወደ ሌላ ነገር ብታዘነብል ስራ ይበላሻል፣ ከከሳሪዎችም ትሆናለህ አሉት። ከዚህ በተጨማሪም በጦርነት ጊዜ ሙስሊሞች ሊከተሉ የሚገባውን የጦርነት ስርዓት አስታወሱት። ይህን የጦር ዲሲፕሊን የዛሬው ትውልድ ተከትሎት የሚሰራበት ቢሆን ኖሮ የሙስሊሙ ጦር ስብዕና በጠላት ጭምር የሚመሰከርለት በሆነ ነበረ። እንዲህ በማለት ነበር ያዘዙት። ከእናንተ መካከል አንዳችሁ አረብ ያልሆኑትን ሰዎች ስለ ሰላም በምልክት ወይም በየትኛውም ቋንቋ አናግሮ ሰዎቹ ያልተረዷችሁ እንደሆነና እነሱ ሰላም ፈላጊ ሆነው ካገኛችኋቸው የደህንነት መንገድ ክፈቱላቸው፣ አታላግጡባቸው አደራ። ቃል ኪዳናችሁን ሙሉ። ቃል ኪዳን አለመሙላት ዕዳ አለው። ክህደት መፈጸም ደግሞ ትልቅ ጥፋት ነው። በክህደት ምክንያት መዳከም ያገኛችኋል። ጠላቶቻችሁ ደግሞ ያይላሉ። አደራችሁን ሙስሊሙን አትግዱ፣ ለመዳከሙም ምክንያት አትሁኑ አሏቸው። ሰዓድና የተቀሩት በአመራር ላይ ያሉ ሌሎች ሰሃቦች ምክሩን ተቀብለው በአግባቡ ተገበሩ። ሌላው ቀርቶ ሙስሊሞች ነሐውንድን በከፈቱበት ቀን ድንገት ከተማይቱን ከበው ነዋሪዎቿን አስደንግጠው አልገቡም። ነገር ግን በሮቿ ሲከፈቱ፣ ክፍለቶቿ ሲወጡና ገበያው ሞቅ ብሎ ነዋሪዎቿ ሲበተኑ ሙስሊሞቹ ምን እንድናደርግ ትሻላችሁ ብለው ላኩባቸው። እነሱም ስለ ሰላም ሐሳብ አቀረባችሁልን፣ እኛም ተቀብለናል፣ እንዳትንኩንም ግብር ልንከፍላችሁ እኮ ተስማምተናል አሉ። ሙስሊሞቹ ለዚህ የሰላም ሐሳብ ያበቃቸው ምን እንደሆነ ባለማወቃቸው ግራ በመጋባት ምን ያደረግነው ነገር አለ በማለት ጠየቁ። ሰዎቹም መልእክት ደርሷቸው እንደነበር በመግለጽና የስምምነት ሐሳባቸው እውነት መሆኑን ማሳወቅ ነበረባቸውና እኛ አልዋሸንም አሉ። በዚህን ጊዜ ሙስሊሞች እርስ በርሳቸው ተጠያየቁ። በኋላ ሙከነፍ የሚባልና መሰረቱ ከዚች ከተማ የሆነ አንድ ባሪያ በሙስሊሞች ስም የስምምነቱ ውል የጻፈላቸው መሆኑን ተረዱ። በዚህን ጊዜ እርሱ እኮ ባሪያ ነው አሏቸው። እነሱም ከእናንተ ውስጥ ማን ባሪያ እንደሆነና እንዳልሆነ እኛ የምናውቀው ነገር የለም። ስለ ሰላም ሐሳብ አመጣችሁልን፣ እኛም እንዳለ ተቀብለናል። እኛ ምንም የቀየርነው ነገር የለም። እናንተ ከፈለጋችሁ ቃላችሁን ማፍረስ ትችላላችሁ አሏቸው። በዚህን ጊዜ ሙስሊሞች እነሱን ከመንካት ታቀቡ። ስለ ጉዳዩም ለዑመር ጻፉላቸው። እሳቸውም እንዲህ በማለት መለሱላቸው። አላህ ቃል ኪዳን መሙላትን ከባድ አድርጎታል። ጥርጣሬ ላይም ሆናችሁ ጭምር ቃል ኪዳናችሁን እስካልጠበቃችሁ ድረስ ቃል ኪዳናችሁን ሞላችሁ አይባልም። ስለሆነም ያሉትን ተቀበሏቸው፣ ቃል ኪዳኑን ሙሉላቸው አሉ። በዚህ ሁኔታ ሙስሊሞች ያላሰቡትን የስምምነት ቃል ኪዳን ተቀብለው ወደ መጡበት ተመለሱ። በተለምዶ ህዝቦች በነገስታቶቻቸው ሃይማኖት ላይ ይኖራሉ ይባላል። ሰዓድ የፋርስ ዋና ከተማን አልመዳኢንን በድል ገቡ። ውድ ማዕድናት በሚሰበሰብበት ወቅት አንድ ወታደር እሱ ዘንድ የነበረውን ለሰብሳቢው ሰጠ። ሰዎችም ይህን የሚስተካከል አሊያም ከዚህ ተቀራራቢ የሆነ ፈጽሞ አይተን አናውቅም፣ ከላዩ ላይ አግዱልሃል አሉት። ሰውየውም ወላሂ አላህን ፈርቼ ባልሆን ኖሮ ይዤ ባልመጣሁ ነበር አላቸው። በዚህን ጊዜ ሰውየው ጥሩ ሰው እንደሆነ ገመቱ። ማነህ በማለት ስለ ማንነቱ ጠየቁት። ወላሂ እንድታወድሱኝ ብዬ አልነግራችሁም፣ ለሌሎችም ቢሆን ከፍ ከፍ እንዲያደርጉኝ ብዬ ስለ ማንነት ያልናገርም፣ ነገር ግን አላህን አመሰግናለሁ፣ ምንዳይንም ከሱ ብቻ ፈልጋለሁ አለ። ዓላማቸውን የዚህች ዓለም ጥቅም አድርገው የሚንቀሳቀሱ ሰዎች አንዲትን ከተማ ድል አድርገው የተቆጣጠሩ እንደሆነ ቤተመንግስቱንና በውስጡ ያለውን ሀብት ንብረት ለመቀራመት ይሽቀዳደማሉ። ሰዓድ ኢብኑ አቢ ወቃስ እና ሰሃቦቹ ግዙፍ በቅንጦትና በከበሩ ማዕድናት የተሞሉትን የፋርስ ከተሞች ሲከፍቱ ግን ለዚህ አይነቱ ጉጉት ቦታም አልነበራቸውም። ያዝደጅርድና ጀሌዎቹ ጥለውት የሸሹትን ቤተመንግስት ወደ መስጂድ በመቀየር በውስጡ ሚንበር አኖሩ። መስጂዱንም ለስግደትና ለሙስሊሞች ጉዳይ መሰባሰቢያ ቦታ አድርገው ይጠቀሙበትም ነበር። ከድሉ በኋላ ሰዓድ አላህ ሱብሓነሁ ወተዓላ የሰጣቸውን ድል ለማብሰር ወደ ዑመር ጻፈ። የሀገሪቱንም ሆነ የነዋሪዎችን ሁኔታ ገለጸላቸው። ዑመርም መልእክቱን ካነበቡ በኋላ የተዋጉ አሊያም ሸሽተው ወደ ጠላት ወገን በመሄዳቸው አሳደህ ያስካቸው ሲቀሩ ገበሬዎችን በሙሉ ባሉበት እንዲረጉ አድርጋቸው፣ ከነሱ በፊት ለነበሩ ገበሬዎች ስታደርግ እንደነበረው ለነሱም አድርግላቸው በማለት መለሱለት።
ከብዙ ታሪኮች እንደሰማነውና እንዳየነውም ብዙውን ጊዜ ጦርነት ሲቀሰቀስ የውጤት ወላፈኑ ያላንዳች አዘኔታና ርህራሄ ትንሽ ትልቅ ድሃ ሀብታም ሳይል ሀገሩን ሁሉ ያዳርሳል። በሙስሊሞች ስርዓት ግን ከጦርነት በኋላ አብዛኛውን ጊዜ ዝቅተኛ የሚባሉ የማህበረሰብ ክፍሎችና ገበሬዎች አይነኩም። ምክንያቱም ጦርነትን ሁሌም ቢሆን የሚያቀጣጥሏት የስልጣን የጥቅም ባለቤቶችና ሀብታሞች ናቸው። በመሆኑም ከድል በኋላ በብዝበዛና በችግር ስር ማቀው ህይወትን ያሳለፉ ድሆች የቅድሚያ ትኩረት ያገኛሉ። ይህንንም ከዑመር ደብዳቤ መልእክት መረዳት እንችላለን። የዑመር ደብዳቤ ከያዛቸው ዋና ዋና ነጥቦች መካከል በኢራቅ ስላረፉት የበኒ ተግለብ ነሳራዎች ወይም ክርስቲያኖች የኑሮ ሁኔታ በመጠየቅ ስለነሱ በመልካም ነገር አደራ ካለ በኋላ ከነሱ ውስጥ የሰለመ ሰው ሙስሊሞች የሚያገኙትን ጥቅማ ጥቅም ሁሉ እንደሚያገኝ፣ ከሙስሊሞች የሚጠበቅ ማንኛውም ግዴታ እንደሚጠበቅበትና አሻፈረኝ የሚል ካለም ግብር መክፈል እንደሚኖርበት የሚገልጽ መልእክት ይገኝበታል። ኢራቅን የመክፈቱ ዘመቻ ተጠናቆ የሙስሊም ወታደሮች በሀገሪቱ ከረጉ በኋላ ዑመር ረዲየላሁ አንሁ ሰሃቦች ከአየሩ ጋር መላመድ ባለመቻላቸው ምክንያት ሰውነታቸው እየተዳከመ መሆኑን አወቁ። በመሆኑም ለጤናቸው ተስማሚ የሆነ ቦታ ይፈልግላቸው ዘንድ ሰው ላኩ። ወደ ሰዓድም አላህ መልካም ስራቸውን ይውደድላቸውና እንዲህ በማለት ላኩ። አረቦች የሚመቻቸው ግመሎችና ፍየሎች የሚገኙበትና ተክል የሚበቅልበት አካባቢ ነው። ስለሆነም በደቡብ ባህር አቅጣጫ በኩል ሜዳ ፈልግና ለሙስሊሞች መስፈሪያ እንዲሆን አድርግ አሉት። ፍለጋውም ተጀመረ። በመጨረሻም በደቡብ ኢራቅ ግዛት የተሻለ ነው ባሉት ቦታዎች ላይ የኩፋንና የበስራን ከተሞች ቆረቆሩ። በእነዚህ ሁለት ከተሞች መጀመሪያ ወታደሮችን በማስፈር ድንኳን ጥለው እንዲኖሩ ተደረገ። ቀጥሎም ቤተሰቦቻቸው ወደ ከተሞቹ እንዲመጡ ሆነ። መሰረት ያለው ቤት ለመስራትም አስፈቀዱ። ዑመር ግን ለሚገጥማችሁ ጦርነት ቀልጠፍ የሚያደርጓችሁና አመቺ የሚሆኑት ጎጆዎች ወይም ወታደራዊ ድንኳኖች ናቸው። እኔ ሀሳባችሁን መቃወም ፈልጌ አይደለም አላቸው። ሆኖም ግን ከትንሽ ጊዜ ቆይታ በኋላ በበስራና በኩፋ ከተሞች የእሳት ቃጠሎ ተከሰተ። በቃጠሎ እጅጉን የተጎዳችው ኩፋ ነበረች። ለቃጠሎ መክፋት የቤቶቹ አሰራር ቀላል መሆን አስተዋጽኦ አድርጓል። በመሆኑም ሰዓድ ሙስሊም ሰፋሪዎች ቤቶቹን ጠንከር ባለ ሁኔታ ይገነቡ ዘንድ እንዲፈቀድላቸው የተወሰኑ ሰዎችን ወደ ዑመር ላከ። ስለ ቃጠሎውም ሁኔታ አስረዱት። ዑመርም እንግዲያውስ ጥሩ ካሉ በኋላ ነገር ግን አንዳችሁ ከ3 ቤት በላይ አይስራ፣ በቤት ግንባታዎችም ላይ አትፎካከሩ፣ በሱናው ላይ ጽኑ፣ መንግስታችሁ ይጸናል በማለት አሳሰቧቸው። ሰዎችም ይህን ሐሳብ ይዘው ወደ ኩፋ ተመለሱ። ዑመር አላህ መልካም ስራቸውን ይውደድላቸውና በተመሳሳይ መልኩ ወደ ኡትባህና የበስራ ሰዎችም ጻፉ። ከተሞቹን የማስፋፋቱ ስራ ቀጠለ። ዋና ዋና መንገዶች ስፋታቸው 40 ክንድ ያህል እንዲሆኑ፣ በአስፈላጊነታቸው ከነሱ ቀጥለው የሚገኙት 30፣ ቀጥለው ያሉት 20፣ በጣም አነስ ያሉት ደግሞ 7 ክንድ ያህል ስፋት እንዲኖራቸውና ከዚህ በታችም እንዳይኖርና በሁለት መንገዶች መካከል መለያ 30 ክንድ ያህል እንዲያደርጉ አዘዙ። በዚህ በተደራጀና ስርዓት ባለው ሁኔታ ላይ ሌሎች እስላማዊ ከተሞችም መልካቸውን እንዲይዙ ተደረገ። በመሆኑም በመንገዶቹም ላይ የመጨናነቅና የመጋፋት ችግር ሊቀረፍ ቻለ። ንጹህ አየር በመንሸራሸሩ ምክንያትም ከመጨናነቅ መንስኤ የሚመጡ በሽታዎች ተወገዱ። በኩፋ የተገነባው የመጀመሪያው ነገር መስጂድ ነበረ። አንድ ጠንከር ያለ ቀስት ወርዋሪ ሰው መስጂዱ ሊሰራ ከታሰበበት ቦታ መሃል ላይ ቆመና በቀኙ በኩል ቀስቱን ወረወረ። አንዱ ቡድን ቀስቱ ካረፈበት ከመጀመሪያው ቦታ ግንባታውን እንዲጀምር ታዘዘ። እንዲሁ ከፊት ለፊቱም ከኋላውም በኩል ወረወረ። ሌላኛው ቡድን በዚያ በኩል ግንባታ እንዲጀምር ታዘዘ። በአራቱም አቅጣጫ በኩል ሰፊ ባዶ ቦታዎች ተስተው መስጂዱ መሃል ላይ እንዲያርፍ ተደረገ። ግቢው እንዲሰፋ የተደረገው ሰዎች በሚሰበሰቡበት ጊዜ እንዳይጠባቸው ተብሎ ነው። ከመካው መስጂድ አልሐራም በስተቀር ሌሎች በጊዜው የነበሩ መስጂዶች በሙሉ በዚሁ መልኩ ነበር የተገነቡት። ካላቸው ከፍተኛ ክብር የተነሳ መስጂድ አልሐራምን እንደማንኛውም መስጂድ አይመለከቱም ነበርና ነው። ወደ መስጂዱ አንድም ተንኮል ያሰበ ሰውም ሆነ አስቸጋሪ ነገር እንዳይገባ ለመከላከል በመስጂዱ ዙሪያ ላይ ቦይ ተቆፈረ። ለሰዓድ ደግሞ ጫፉ ላይ ቤት ሰሩለት። በመስጂዱና በቤቱ መካከል ያለው ርቀት 200 ክንድ ያህል ነበረ። የሙስሊሙ ንብረቶችም እዚያ እንዲቀመጡ ተደረጉ። በመስጂዱ ዙሪያ ባዶ ቦታዎች ላይ ገበያዎች ተመሰረቱ። ገበያው ወደ ተለያየ አቅጣጫ ለሚበተኑ መንገደኞችም መነሻ ሆነ። በዚህ መልኩ ከተማዋ በመስጂዱ ዙሪያ ክብ በሆነ መልኩ ተመሰረተች።
ዑመር ረዲየላሁ አንሁ ከዚህ ቀደም የማይታወቅ በአይነቱ ለየት ያለ የአሰራር ሂደት አስተዋወቁ። አሰራሩ ኃላፊነት ላይ ያለ ሰው ከስራው ዝንፍ ሳይል እንዲሰራ የሚያደርግ ነበረ። ለሀገረ ገዥነት አሊያም አስተዳደር ጉዳይ አሚር አስቀመጡ። ከዚህም በተጨማሪ ይኸው ሰው በመስጂድ የሙስሊሞች ኢማም እንዲሆንም ኃላፊነት ተሰጠው። ተጠሪነቱ ለአሚሩ ያልሆነ አንድ ሌላ ሰው ደግሞ በሙስሊም ግምጃ ቤት ላይ ኃላፊ ያደረጉ። ይህ ሰው ተጠሪነቱ ለከተማው ከንቲባ ነው። በሰዎች መካከል የሚነሱ ውዝግቦች ይፈቱ ዘንድም ቃዲዎችን መደቡ። ዑመር ዘወትር ወደ ገዢዎቻቸው እንዲህ በማለት ይጽፍኑ ነበረ። እኔ በመሐመድ ህዝቦች በፀጉሮቻቸው አሊያም በሰውነቶቻቸው ላይ አይደለም የሾምኳችሁ። እኔ የሾምኳችሁ ሰላትን እንድታቆሙላቸው፣ በመካከላቸው በፍትህ እንድትፈርዱ፣ ፍትህን እንድታሰፍኑ ነው። እኔ እያንዳንዷን ነገሮቻቸውን እንድትቆጣጠሩና አምባገነን እንድትሆኑባቸው አላዘዝኳችሁም። አረቦችን ለማዋረድ ብላችሁ አትግረፏቸው። እሳት ላይ የመጣድ ያህልም አትፈታተኗቸው። የመከልከል ያህልም አትዘንጓቸው። ለቁርአን ጊዜ ያድርጉለት፣ እኔ አብሬያችሁ ነኝ ይሉ ነበረ። ዑመር ረዲየላሁ አንሁ አንድ ሰራተኛ በኃላፊው ላይ አቤቱታ ያቀረበ እንደሆነ ባለጉዳዩና ኃላፊው ባለበት በማገናኘት ጉዳዩን ያጣሩ። የሚያስቀጣ ሆኖ ከተገኘም ለአቤቱታ አቅራቢው ኃላፊውን ይቀጡ ነበረ። በአንድ ወቅት አቢ ሙሳ አንድ የአነዛ ጎሳ የሆነና ደባህ ኢብኑ መህሲን የተባለ ሰው ጋር ያጋጠማቸውን ታሪክ የያዘ ደብዳቤ ዘርዘር አድርገው ለዑመር ጻፉላቸው። ደብዳቤው ልኡኩና የድሉ ብስራት ለዑመር በደረሰ ጊዜ የአነዛው ሰውዬ መጣና አሰላሙ አለይኩም አለው። ዑመርም አንተ ማነህ አሉት። ሰውየውም ነገራቸው። ዑመርም እንኳን ደህና መጣህ፣ ለአንተ አቀባበል አያስፈልግም አሉት። ሰውየውም አቀባበል አላህ ነው፣ ያንተ አያሳስበኝም፣ ቤተሰብ ደግሞ የለኝም አለው። ይህንን እጅግ ደረቅ የሆነውን የሰውየውን መልስ የሰማ ሰው የዑመርን ትዕግስት ማድነቁ አይቀርም። የዚህ አይነቶቹን የሙስሊም መሪዎች ታሪኮች የቀድሞ መሪዎቻችን ምን ያህል አስተዋይና በሳል እንደሆኑ የሚያሳዩ ናቸው። የዛሬዎቹ አብዛኛዎቹ የሙስሊም ሀገራት መሪዎች እስላማዊውን ታሪክ በተለይም የዘመን ኸሊፋውን ከጥናት ተቋማት ከትምህርት ቤትና ከዩኒቨርሲቲዎች ወዲያ ገፍተውና አርቀው መልካም ስነ ምግባርም ሆነ ለጥሩ አስተዳደግ እዚህ ግባ የማይባሉ የሌሎች ግለሰቦች ታሪኮችን የማሳደዳቸው ነገር እጅጉን ያሳዝናል። ይህ ሰው 3 ቀን ሙሉ ዑመር ዘንድ ሲመላለስ ቆየ። ሲጠይቁት ይህንኑ ቃል እንጂ አያሰማቸውም። በዚህ መልኩ እንጂ አይመልስላቸውም ነበረ። በአራተኛው ቀን ዑመር ሰውየው ወዳለበት ገቡና ከአሚርህ ምን ያስቆጣህ ነገር አለ አለው። እሱም እንዲህ በማለት ካሰሰ። 60 ምርጥ ምርጥ አገልጋዮችን ለራሱ አደረገ። አቂላ የምትባል አገልጋይ ባሪያ ያለችው ሲሆን ክብር ያላቸው ወታደሮች ከሷ ዘንድ ጠዋት ማታ እየገቡ ከአገልግሏ ይበላሉ። ከኛ መካከል አንድም ሰው ይሄ ዕድል የለውም። 2 ፈረሶችና 2 ቀለበቶች አለው። ዑመር ሰውየው ያለውን ሁሉ በመጽሐፍ ለአቢ ሙሳ ረዲየላሁ አንሁ ከላኩ በኋላ እንዲመጣ አስጠሩት። አቢ ሙሳን በደረሰ ጊዜ ለተወሰኑ ቀናት አላናገሩትም ነበር። በመጨረሻ 2 ሰዎች ተጠሩና እንዲቀርቡ ተደረገ። ደብዳቤውንም ሰጡትና የጻፍኩትን አንብብ አለው። እንዲህ በማለት አነበበ። 60 አገልጋዮች ለራስ ወሰደ። አቢ ሙሳም እንዲህ አለ። ስለ እነሱ ተጠቆምኩኝ። ዕዳ ነበረባቸው። ዕዳቸውን ከፍዬ ነፃ በማውጣት ለሙስሊሞች ከፋፈልኩኝ። ድባህም እንዲህ አለ። ወላሂ አልዋሸም፣ እኔም አልዋሸሁም። 2 ፈረሶች አሉት አለ። አቢ ሙሳም አንዱ ለቤተሰቤ ሲሆን ለነሱ ቀለብ አቀርብበታለሁ፣ አንዱ ደግሞ በሙስሊሞች እጅ ነው ያለው፣ ሲሳያቸውን ይፈልጉበታል አለ። ዲባህም እሱ ዋሽቷል፣ እኔ ግን አልዋሸሁም አለ። ስለ አቂላ ሲያነሳ ደግሞ አቢ ሙሳ ዝም አለ። በዚህ ዙሪያ ምንም ምክንያትም ባለማቅረብም ድባህ ያመነለት መሰለው። ቀጥሎም ዚያድ የሰዎችን ጉዳይ ያውቃል፣ ይህ ግን አያውቅም። ብልህና አስተዋይ ሆኖ ስላገኘሁት ስራዬን ለሱ ሰጠሁት አለ። ዑመር አቢ ሙሳን እንዲመለስ አዘዙት። በተመለስክም ጊዜ ዚያድንና አቂላን ላክ አሉት። አቢ ሙሳም 2ቱን ሰዎች ላከ። ቀድማ የደረሰችው አቂላ ነበረች። ዚያድ መጣና በሩ ላይ ቆመ። ዑመር ሲወጡ ዚያድ ነጭ ኩታ ነገር ለብሶ በር ላይ ቆመ አገኙት። ይሄ ልብስ ምንድን ነው አሉት። ዚያድም ነገራቸው። ዋጋው ስንት ነው በማለት ጠየቁት። ሲነግራቸው ዋጋው በጣም ቀላል ነበረ። ስንት ነው የሚከፈልህ አሉት። 2000 አላቸው። መጀመሪያ በተከፈለህ ምን ሰራህበት አሉት። እናቴን ከባርነት ነፃ አወጣሁበት። በሁለተኛው ክፍያ ደግሞ አንድ አብሮ አደጌን ነፃ አወጣሁበት። አላህ ገጥሞሃል አሉት። ስለ ግዴታዎች የነብዩ ሱናዎችና ስለ ቁርአን ሲጠይቁት ከመለሰው መልስ ጥሩ የሃይማኖት ሊቅ መሆኑን ተረዱ። እንዲመለስም አደረጉ። የበስራንም አስተዳዳሪዎች የእሱን ሐሳብ እንዲቀበሉ አሳሰቧቸው። አቂላን ግን እዚያው አስቀሯት፣ አልመለሷትም።
ዑመር የዚህን በአደባባይ የተደረገውን ምርመራ ውጤት በህዝብ መሃል ይፋ አደረጉ። ዱንያዊ ጥቅምን ስላስመለጠውና ስለሱም እውነት ተናግሮ ስላስዋሸው የሱ እውነት ውሸቱን ስላበላሸበት ዲባህ በአቢ ሙሳ እጅግ በመናደድ ወዲያውኑ ተለየው። አደራችሁን ውሸትን ተጠንቀቁ፣ እሱ ወደ እሳት ይመራልና አሉ። እምነት በሙስሊሞች ውስጥ እጅግ ሰርጾ በነበረበት ሁኔታ ዑመር እንዲህ ጠንከር ያለ ግምገማ ማድረጋቸው እያንዳንዱ ኃላፊ በሚያስተዳድረው ህዝብ ላይ እምብዛም ኃይል እንደሌለው ሆኖ እንዲታየው አድርጎታል። በአንድ ወቅት ሙስሊሞች ከከፈቷቸው ሀገሮች መካከል ነዋሪ የሆኑ ሰዎች ለአቡ ኡበይዳ ኢብኑ መስዑድ ሰቀፊ ይህ ለአንተና ከአንተ ጋር ላሉ ሰዎች ክብራችንን የገለጽንበት ነው በማለት የፋርስ ሀገር ውድ የሆነ ምግብ የያዘ ዕቃ ላኩለት። እሱም ወታደሩንም በዚህ መልኩ ነው ክብር የሰጣችሁትና ያስተናገዳችሁት በማለት ጠየቃቸው። እነሱም ይህን ለማድረግ አቅማችን አልፈቀደልንም አሉት። አቡ ኡበይዳም እንግዲያውስ ለወታደሮቻችን የማይበቃ ከሆነ እኛም አያስፈልገንም በማለት የሰጡትን መለሰላቸው። አቡ ኡበይድ ከባሮስማ ግዛት መካከል የሆነችውን አንዲት መንደር በድል ሲገቡ ተመሳሳይ ክስተት ያጋጠመው ሲሆን ነዋሪዎቿ ምግብ ሰርተው ሲያመጡ እኔ ይህንን ነገር ከሙስሊም ጓደኞቼ ውጭ የምበላ አይደለሁም አላቸው። እነሱም እባክህን ብላ ለእያንዳንዱ ባልደረባ የዚህ አይነት አሊያም ከዚህ የሚበልጥ የሆነ ምግብ ቤቱ ድረስ እናደርስለታለን ሲሉት በላ። ሲመለሱ ምግብ ደርሷቸው እንደሆነ ባልደረቦቹን ጠየቃቸው። እነሱም ጥሩ ምግብ እንደመጣላቸው ነገሩት። ዑመር ረዲየላሁ አንሁ በወታደሩና ባለቃው አሊያም በመሪው መካከል ያደረጉት እኩልነት እዚህ ላይ ብቻ ያበቃ አልነበረም። በአንድ ወቅት አንድ ከሙስሊሞች ወገን የሆነ ሰው አቢ ኡበይድን ለመውጋት ጦር አሰባስቦ የነበረን መጦር ኢብኑ ፉድዋ ወይም ጀባን የሚባልን ሰው ማረከ። ሲማርከው አላወቀውም ነበር። ሰውየው ትልቅ ሰው ሆኖ አርጅቶም ስለነበር አዘነለት። ጀባን ግን ይበልጥ ሊያታለው በማሰብ እናንተ አረቦች ወይ ቃላችሁን የምትሞሉ ታማኞች ናችሁ፣ ስራ የሚያቀሉልህ 2 ቆንጆ ባሪያዎች ልስጥህና በሰላም ልትለቀኝ ትችላለህ በማለት ሰውየውን ጠየቀው። ሰውየውም አልገባውም ነበርና ይበልጥ አዝኖለት እሺ አለ። ጀባንም እንግዲያውስ ንጉሳችሁ ዘንድ አስገባኝና እሱ ባለበት ይሁን አለው። አቡ ኡበይድ ዘንድ ሲገቡ በዙሪያው የነበሩት ሰዎች አወቁት። ይህ እኮ ጀባን የሚባለው ንጉስ ነው፣ ይህን ሁሉ ጦር ያሰለፈብንም እሱ ነው አሉ። አቡ ኡበይድም የረቢዓ ሰዎች ወይ ምን የማደርግ ይመስላችኋል? ጓደኛችሁ የደህንነት ዋስትና ሰጥቶት እኔ ገለዋለሁ፣ ከዚህ አይነቱ ድርጊት በአላህ እጠበቃለሁ በማለት አሰናበተው። ዑመር ረዲየላሁ አንሁ ለሁሉም ሰዎች ያሳዩት የነበረው እዝነት ከዚህ ሁሉ ይልቃል። ደህንነታቸው ይጠበቅ ዘንድ ከፍተኛ ጉጉት ነበራቸው። አቡ ኡበይዳ አሰቀፊ ጂስር በተባለችው ቦታ ላይ በወረርሽኝ በሽታ ተለክፈው ታመሙ። በሽታውን ፈርተው ከሸሹት መካከል የተወሰኑት ወደ መዲና መግባት እንዳፈሩ ዑመር ወሬ ደረሳቸው። በዚህን ጊዜ አላህ ሆይ እኔ እያንዳንዱ ሙስሊም ይቅር ብየዋለሁ። ከኔ ጠላት ጋር ተገናኝቶ አንዳች ድንጋጤ ካገኘው ሙስሊም ወጣት ወገን ነኝ፣ እኔ ወገኑ ነኝ። አላህ ለአቡ ኡበይዳ ይዘንለት፣ ወደ እኔ ተጠግቶ በሆነ ኖሮ መጠጊያው በሆንኩት ነበር አሉ። ዑመር በቃዲሲያ ጦርነት ወቅት በየቀኑ ጠዋት ወደ በረሃው ይወጡና እስከ እኩለ ቀን ድረስ እዚያው በመቆየት ስለ ሰራዊቱ በመልካም ዜና የሚያበስራቸውን ሰው ይጠባበቁ ነበር። ካጡም ወደ ቤታቸው ይመለሳሉ። አንድ ቀን አንድ ብስራት ነጋሪ ያጋጠማቸው። ሰውየው አላወቃቸውም ነበር። ከየት እንደመጣ ጠየቁትና አንተ የአላህ ባሪያ ሆይ እስቲ አውራኝ አሉት። ሰውየውም አላህ ጠላትን አዋርዷል በማለት ተናግሮ ዞር ሳይል በግመሉ ላይ ሆኖ በፍጥነት ወደፊት ገሰገሰ። ዑመርም ፈጠን እያሉ እየተከተሉ ያናገሩታል። በዚህ ሁኔታም መዲና ደረሱ። ሰውየው ሰዎች ለዑመር የምዕመናን መሪ ሆይ አሰላሙ አለይኩም ሲሉ ሰማ። በዚህን ጊዜ በሰራው ነገር አፈረ። ምን አለ የምዕመናን መሪ እንደሆኑ ነግረውኝ በሆነ ኖሮ አላህ ይዘንልዎ፣ አንቱ የምዕመናን መሪ ኖት አላቸው። ዑመርም አይዞህ ግድ የለም ተረጋጋ አሉት። በሶሪያና አካባቢው የአምዋስ ወረርሽኝ በተከሰተ ጊዜ አቡ ኡበይዳን ይህ በሽታ እንዳያገኛቸው ዑመር ተጨነቁ። እንዲህ በማለትም ጻፉለት። ሰላም በአንተ ላይ ይሁን፣ በግልጽ የማዋይህ ጉዳይ ነበረኝ። ይህ ደብዳቤ እንደደረሰ ወዲያውኑ በአስቸኳይ እንድትመጣ አሉት። አቡ ኡበይዳ ግን ዑመር እሱን ከወረርሽኙ ለማዳን የተጠቀሙበት መላ እንደሆነ ገባው። በመሆኑም እንዲህ አለ። አላህ ለምዕመናን መሪ ይዘንለት። የምዕመናን መሪ ሆይ እኔ ጉዳይህን አውቄያለሁ። እኔ በሙስሊም ወታደሮች መካከል ነው ያለሁት። እነሱን ትቼ መሄድ አልፈልግም። አላህ በእኔና በእነሱ መካከል ቀዷና ቀደሩን እስኪወስን ድረስ ከነሱ መለየት አልፈልግም። የምዕመናን መሪ ሆይ ባለመምጣቴ ይቅር በሉኝ፣ ከሰራዊቴ ጋር ይተውኝ አለ። ዑመር ደብዳቤውን ባነበቡ ጊዜ አለቀሱ። ሰዎችም አቡ ኡበይዳ ሞተ እንዴ
በማለት ጠየቁ። ዑመርም አይ ያው እንደሆነ ነው አሏቸው። ከዚያም መልሰው ጻፉለት፣ ሰላም ባንተ ላይ ይሁን። በእርግጥ ሰዎችን ረባዳ ቦታ ላይ ነው ያሰፈርከው። በመሆኑም ከፍ ወዳለ ቦታ ውሰዳቸው። ደብዳቤው በደረሰው ጊዜ አቡ ኡበይዳ አቢ ሙሳን አስጠሩትና አቡ ሙሳ ሆይ የምዕመናን መሪ ደብዳቤ የያዘውን መልእክት አይተሃል አይደል? በሉጣና ለሰዎች ማረፊያ ቀይርላቸው፣ እኔም እከተልሃለሁ አሉት። ውድ ቤተሰቦች በቀጣይ ክፍል ታሪኩን እንቀጥለዋለን። ውድ ቤተሰቦቻችን ኹለፋኡ ራሺዲን ይህን ይመስል ነበረ። እንቀጥላለን። ተስቢህ ካፌን እየተከታተላችሁ እስካሁን ቆይታ ስላደረጋችሁ አመሰግንን። ውድ ጊዜያችሁን ከኛ ጋር ስላሳለፋችሁ እገዛችሁ አይለን። ላይክ ማድረግ አትርሱ። ኮሜንት ካላችሁ ከታች ባለው የኮሜንት መጻፊያ ላይ አስፍሩልን። እንዲሁም ደግሞ ለጓደኞቻችሁም ሼር አድርጋችሁ ብታደርሱልን ደግሞ እኛን ጠቀማችሁን ማለት ነው። በቀጣይ ዝግጅት እስክንገናኝ ደግሞ በያላችሁበት የዓለም ጥግ ሁሉ ሰላም ሁኑልን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።